በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃይልማ መቃፍ ረቁልቁሎ ዋቀቶኮቲን ኔ አመና አሜን። ሰዓቱ ደርሷል። የተከበሩ አባታችን ቆሞስ አባ ክንፈ ሚካኤል የዚህ የታላቁ ደብር አስተዳዳሪ፣ የተከበራችሁ ወንድሞቼ መምህራነ ወንጌል፣ ዘማሪያን አባቶች፣ እናቶች፣ ወጣቶች፣ የሰንበት ትምህርት ቤት ተማሪዎችና ሕፃናት ሁላችሁ እንደምን ዋላችሁ? እንደምን ቆያችሁ? እንደምንስ መጣችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ በካህሊነቱ በመግቦቱ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት ካለንበት ስፍራ ሰብስቦን በዚህች አውደ ምሕረት ላይ ስሙን እንድናመሰግነው የፈቀደልን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። አትለይምና እናቱ እናታችን ወላዲተ ቃል ቅድስት ድንግል ማርያም ስሟ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። ቅዱሳን እንደየክብራቸው እንደየማዕረጋቸው፣ መላእክቶቹ ጻድቃን ስማቸው ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። በዚህ ሰዓት ማን ያስተምራል? ማን ይናገራል? የማንን ጥበብ ነው የምንሰማው? እግዚአብሔር አምላካችን አልፋና ኦሜጋ መጀመሪያ መጨረሻ የሌለው ያለ የሚኖር ለወደፊቱም የሚቀጥል በመንግሥቱ ሽረት ዘመን የማይገድቡ አምላካችን ከሁላችን ጋር ሆኖ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ቅዱስ አባታችን ቅዱስ መክብብ በመጽሐፉ እንዲህ ይላል። በመጽሐፈ መክብብ ምዕራፍ 5 ላይ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ ይላል። ለመስማት መቅረብ ከሰነፍ መስዋዕት ይበልጣል ይላል። አሁንም በመጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። እሱ ብቻ ማሳረፍ የሚችል፣ እሱ ብቻ ማስተማር የሚችል፣ እሱ ብቻ መናገር የሚችል የእኛን ክብር ሳይሆን የእሱን ክብር፣ የእኛን ምስጋና ሳይሆን የእሱን ምስጋና የምንናገርበትን አንደበት እንዲከፍትልን እንዲያስተምረን ቅዱስ አምላካችን ይርዳል። በቅድማ እንኳን እናታችን ለቅድስት አርሴማ ዓመታዊ ክብረ በዓሉ በየዓመቱ የሚከበረውን በሰላም አደረሳችሁ አደረሰው። እሱ አመስግኑልን ብላችሁ አመስግኑ። ምነው ለመድረስ ደስ አላላችሁ?
እስቲ አመስግኑ። እስቲ ድገሙ። ሶስት ምዕራፍ ሰልሱትና እንግዲህ በዚች እልልታና በዚች ጨብጨቦ ብዙ ሰዓት የምንቆይ አይመስለኝም። አይደለም? ይቺ ያው መስኮን ነው ያስመሰለባችሁና እውነት ለመናገር ይችን ቀን ለማየት የሚናፍቁ ብዙ ሰዎች ነበሩ። በዚህች ዕለት ያልደረሱ በተለያየ ምክንያት የቀሩ ሰዎች አሉ። አዎ ብዛት ዋጋ የለውም። እግዚአብሔር ፈቅዶ እዚህ ደርሰናል። አሁንም ተመስገን ማለት ያስፈልጋል። እግዚአብሔር አምላካችን ቢፈቅድና ቢረዳን ባለችን አጭር ሰዓት የምንማማረው በሁለቱም ቋንቋ እያደረግን አብረን እንማማራለን። እስቲ ሁላችሁም ድምፃችሁን ከፍ አድርጋችሁ እኔ የምለውን ትላላችሁ ከኔ ጋራ። ሰዓቱ በውስጡ ደርሷል። ሰዓቱ ደርሷል። በዚች ርዕስ እግዚአብሔር አምላካችን ያስተምረናል፣ ይመክረናል፣ ይገስጸናል። እሱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እንግዲህ ሰዓቱ ደርሷል ስላችሁ ምናልባት የእንቅልፍ ሰዓት መስሏችሁ እንዳተኙ አደራ ለማለት እፈልጋለሁ። እግዚአብሔር አምላካችን ቢፈቅድና ቢረዳን ሁለት ቦታ ላይ ያለውን ኃይለ ቃል ነው ኤኙ በርሲሳ ኤኙ አዱበቱ ኤኙ አጎርሱ እጋሁን ደርሳ ጉያ ሀራ ከናከገኙ ከኑፌየን ዋቅነቦሌ ኬኛ ገለኒ ኦልፍንቴ ሶሳ አርያም ረክሳ ማተሩ ጉያ ሀራ ከነጋ ማል ወሊን መረነ ጀኔ ጋፋ ይላሉ መጻፋ ቁልቁልቸ ዮሐንስ ቡቁና ቁጥሩባፊ ቡቁና ቁጥለመረ ከንጅሩ ዱቢሰ ገሬዋ ቀዮታ እንስ ይሮኒሳ ገሄራ ጀዳ የሮን አካስስን እንጀሩ የሮን ገኤኩን የሮ ህርባ አጀንተን ያካንራፍነ እስንቱ ህሙ በርባዳ ይህንን ቃል ከሁለቱም የዮሐንስ ወንጌል ምዕራፍ 12 እና ምዕራፍ 17 ላይ ያለውን ኃይለ ቃል ይሆናል። ሰዓቱ ወይም ደግሞ ሰዓቱ ደርሷል ይላል። ምናልባት ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ቃል የራሱ የሆነው የተነገረበት ዓላማ ይኖረዋልና ከዚህ ጋር እግዚአብሔር አምላካችን ዛሬ ምን ያስተምረን የምለውን አብረን የምንመለከተው ይሆናል። በዚህ በዮሐንስ ወንጌል ምዕራፍ 12 ላይ ያለውን ኃይለ ቃል እንለፍና ምዕራፍ 17 ቁጥር 1 ላይ ያለውን ኃይለ ቃል እስቲ አብረን እንመለከታለን። ሙሉ ቃሉ እንዲህ ይላል። ኢየሱስም ይህንን ቃል ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ ይላል። አባት ሆይ ሰዓቱ ደርሷል። ልጅን ያከብር ዘንድ በሥጋ ሁሉ ላይ ስልጣንን እንደሰጠው ለተሰጠው ሁሉ የዘላለምን ሕይወትም ይሰጣቸው ዘንድ ልጅን አከበርከው ብለው ከሦስቱ አካላት አንዱ ልጅ ይህንን ቃል ወደ አባቱ በወቅቱ ያሰማው ቃል ነው። ጀችከነ ቃሞተ ሰሚኬሳ ከንቱሬ ilmatu jecha kana gara abbaatti dubbate ilma akkas jechuudhaan jecha kana gaafa dubbatu foon ilma namaa uffachuudhaan gara biyya lafaa kanaa kan dhufe ilmadha. Iyesuus Kiristoos akkana jedhee dubbate gara samiitti ol kaasuudhaan akkana jedhe ilmi kee akka kabajamuudhaaf foon hundumaa irratti immoo aangoo akka kenneefin kan kenne hundumaadha. jireenya bara bara akka kennuudhaaf ilma isaa tokkichaatiin akka kabajamu jechuudhaan jecha kana dubbatee jira። እንዲህ ካለ በኋላ እቺ ሰዓቱ ደርሷል የምትለውን ቃል ብቻ ከዚህ ቃል ላይ እንመለከታለን። ልጅ ሁሉንም ስራ ከሰራ በኋላ በዚች ምድር ላይ ተመላልሶ ብዙ ነገሮችን ካስተካከለ በኋላ ከሦስቱ አካላት የኛን ሥጋ የለበሰው በአጭር ቁመት በጠባብ ደረት ወደዚች ምድር የመጣው ልጅ ወደ አባቱ ልመናን አቀረበ ይላል። ምናልባት ብዙዎቻቸው ይህንን ምልጃ ይህንን ጸሎት በመመልከት ዛሬ
ኢየሱስ አማላጅ ነው የሚሉ አንዳንድ ሰዎችም ይኖራሉ። ነሞኒ ባየ ያለከ ነጋሱላል የሮሰ ነገር ቢየረፋ አልፉላል ሶሪ መለማ አውፈቹላል እልመለማት ከንፍሮም ጉርታን ከነቃመሰ ከሳ ተኩማላል ሰልማላል ከዋገሱ ስላሴ ለጀቸገለ ከዱበት አባን የሮሰና ሰሚን ረድ ታውላ አፎር ኩልኩሉ መፈከ ነገር አገራትን ሙልመተ ወጂሳ ሆጨቻ ትሬ እንግዲህ ሰዓቱ ደርሷል የሚል መነሻ ያደረግነው የምናያቸው ብዙ ነገሮች አሁን እየተገበሩ ያሉ ብዙ ምልክቶች በእኛም ጊዜ እየታዩ ስለሚገኙ ለሚታዩ ምልክቶች ለምናያቸው ነገሮች የጌታ ሰዓት እንደደረሰ እንዳንዘናጋ የሚያስታውሰን ቃል ነው። በተለይ ይህ ቃል የዚህ ትምህርት መሰረታዊ ዓላማ የእግዚአብሔር ሰዓት እየደረሰ በመሆኑ በዚህ ሰዓት ሁላችንም ነቅተን እንድንመላለስ፣ ሁላችንም ወደ ልባችን እንድንመለስ፣ ከእግዚአብሔር ጋር እንድንኖር ያሳለፍናቸው ዘመናት ያደረግናቸው ድርጊቶች አድራጎት በሙሉ ለዚህ ሰዓት መነሻ መሆናቸውን ይህ ቃል ያስተምረናል። ምናልባት ልጅ ምን ቃል ስናገር ልጅ በልጅነቱ ከኛ መጥቶ ሲወለድ ወደ አባቱ መመለሱ ስለማይቀር እሱ ልጅ እንዲከበር ካከበረን በኋላ በደሙ ከዋጀን በኋላ ወደ ራሱ ከመለሰን በኋላ ልጆቹ ካደረገን በኋላ ከሞተልን በኋላ ስጋውን ከቆረሰልን በኋላ ደሙን ካፈሰሰልን በኋላ ወደ አባቱ በክብር ይመለሳል። ብዙዎቻቸው ስላልተቀበሉት ስላልተዋጠላቸው አምላክማ ብሆን ፈጣሪማ ብሆን በወቅቱ ከኛ ጋር ይጣሉ የነበሩትን በመዋጋት ግዛታችን ይመለስ የነበረው ብሎ ያስቡ ስለነበረው እሱን የገመቱት በስጋዊ አስተሳሰብ ብቻ ስለነበረ ይመጣል የተባለው መሲሁ ሲመጣ ከቀኝ ግዛት ከባርነት ከጥራቶቻቸው እጅ ምድራዊው ግዛታቸውን እንዲያሰፋላቸው እንዲያስፋፋላቸው ነበር የፈለጉት ክርስቶስ። አዎ እነሱ እውነትማ አምላክ ቢሆን እንዳሰቡት ያደርግላቸው የነበረው በዛ ሳይሆን ዓለምን ለማዳን አሻፈረኝ ያለውን የሰውን ሥጋ ለብሶ በደም የሠራ የሰው ሥጋ ነበረና ለዚህ ሥጋ ሌላ መድኃኒት አያስፈልገው። ሰው በለበሰው ሥጋ እንዲድን በራሱ በገዛ ሥጋው እንዲድን ነው የእሱ ፍላጎት። አዎ እነሱ እንዳሰቡት በጠላቶቻቸው ላይ በስልጣን በጉልበት አሳይቶ ከነሱ ወደ የተወለደው መሲህ የጠበቁት መሲህ ይህንን ነገር ስለፈለጉ እሱ መጨረሻው አይቀርምና ያቺ ሰዓት ስታልቅ በጊዜ የተሰፈረው የተቆጠረው ዘመን ካለበቃ በኋላ ሰዓቱ ደርሷል አለ። የማን ሰዓት? የልጅ ሰዓት። ለስራ መጥቷልና አንድ ሰው አንድ ስራ ይጀምርና አንድ ሰው አንድ ስራ ያከናውንና መጨረሻው ሰዓቱ ያበቃለታል። የኛ ሰዓትም በዚች ብሎናል እንዲህ ያበቃል። እንብለላ ቢየረፋረት ጋፈጀላት ጅሩ ገራገራ ጋፋዎችት ፎኒን ቢየረፋ ኬሰ ጋፈደደቡ ክርስቶስ እንዱፋ ክርስቶስ ይነበታ ክርስቶስ ፎኒን ገረ ቢየረፋ ዱፈ ጋፈጀለሙ እስራኤሎን ወር ፎኒን ክርስቶስ ኤገን ክርስቶስን ቢፈከናን አረጋቸው እንደንዴ
Kiristoos inni foon ilma namaa isa dadhabaa inni uffatee dhufe sun Israa'eloonni yeroodhaaf